አብራችሁ መቀጠል የማትችሉት ነገር ግን በጣም ለምትወዱት ሰው ጌታ ሆይ ከዚህ ሰው ጋር እንደሆን ካልፈለግ እባክን ስሜቴን ውሰደው ብሎ መጸለይ ስህተት አይደለም። እግዚአብሔር ለዚህ ሰው ያለንን ስሜት ካልወሰደው ምናልባት አንድ ቀን ከዛ ሰው ጋር ልንሆን እንችላለን ማለት ነው ወይስ ሌላ ማብራሪያ አለ? እግዚአብሔር ለአንድ ሰው ያለንን ስሜት ላለመውሰዱ ምክንያት ሊሆኑ የሚችሉ 4 ነጥቦችን እናንሳ። አንደኛ፣ ያ ሰው ትክክለኛ ሰው ሆኖ ሳለ ነገር ግን ጊዜው ካልሆነ፣ ማለትም ትክክለኛው ሰው በተሳሳተ ጊዜ የመጣ እንደሆነ ማለት ነው። በዚህ ጊዜ እግዚአብሔር ለዚህ ሰው ያለንን ስሜት አያጠፋውም። ምክንያቱም አንድ ቀን ከዚህ ሰው ጋር ልንሆን እንችላለን። ብዙ ጊዜ ያልተሟላ ፍላጎታችን ጊዜውን ጠብቆ ሲሟላ ውጤቱ በጣም የሚያረካ ይሆናል። ተስፋ ያደረግነው ነገር ሲሳካ እንደማየት የሚያስደስት ነገር የለም። ምሳሌ ምዕራፍ 13 ከቁጥር 12 እንዲህ ይላል፣ የምትዘገይ ተስፋ ልብን ታሳዝናለች፣ የተገኘች ፈቃድ ግን የሕይወት ዛፍ ናት። እዚህ ላይ የምናየው እንዲቀጥል የፈለግነው ግንኙነት እንደሚቆም ስናቅ፣ የራሳችን ይሆናል ብለን ያሰብነው ሰው የኛ እንዳልሆነ ስንረዳ ልባችን ክፉኛ ይጎዳል። የምትዘገይ ተስፋ ልብን ታሳዝናለች እንዳለን በቃሉ ማለት ነው። ምርጫችን ትክክለኛ ነገር ግን ጊዜውን ያልጠበቀ እንደሆነ ለማወቅ ከምንችልበት አንዱ መንገድ ከስሜታችን ይልቅ ያለውን ነባራዊ ሁኔታ በግልጽ በመመርመር ነው። አንድ ሰው የኛ ከሆነ ጊዜው ይዘግይ እንጂ በትክክለኛው ሰዓት መምጣቱ አይቀርም። ነገር ግን ትክክለኛው ሰዓት ካልመጣ ያ ሰው የኛ አይደለም ማለት ነው። 2 ሰዎች አንድ ላይ የሚሆኑ ከሆነ እንዴትም አድርጎ እግዚአብሔር ያንን ህብረት መፍጠሩ አይቀርም። ሁለተኛው፣ እግዚአብሔር እነዚህን ስሜቶች እንዲቆዩ የሚፈቅደው ስለ ጉዳዩ የሆነ ነገር እንድናደርግ እኛን ለማነሳሳት ነው። ለምሳሌ ረሃብ ከተሰማን ለመብላት ጊዜው ነው ማለት ነው። ድካም ከተሰማን እረፍት ለማድረግ ጊዜው ነው ማለት ነው። ህመም ከተሰማን ደግሞ ሕክምና ለማድረግ ጊዜው ነው ማለት ነው። በተመሳሳይ ከሰው ጋር ላለን ግንኙነት ይህ መርህ ይሰራል። የሚሰማንን ስሜት ችላ የምንል ከሆነ እግዚአብሔር ለዚህ ግንኙነት የሰጠንን ስሜት ምክንያቱን አላወቅንም ማለት ነው። ወይም ደግሞ እግዚአብሔር እነዚህን ስሜቶች እንዳይጠፉ የፈለገበት ዓላማ አልተረዳንም ማለት ነው። ስሜቶቹ ካልጠፉ ከዚህ ሰው ጋር ያለንን ግንኙነት መመርመር ይኖርብናል። ከዚያም ወይ ከዚህ ሰው ጋር ያለንን ግንኙነት በፍጹም የማይሆን እንደሆነ አውቀን ሙቭን ማድረግ ወይም መተው እንጀምራለን። ወይ ደግሞ መልካም ነገር ካየን ከዛ ሰው ጋር ያለንን ግንኙነት ለማስቀጠል ጥረት እናደርጋለን። ነገር ግን ለዛ ሰው ስሜት እያለን ምንም አይነት እርምጃ የማንወስድ ከሆነ እግዚአብሔር እንዲጠፋ ያልፈቀደውን ነገር ችላ በማለታችን ባክነን እንቀራለን። መጽሐፍ በምሳሌ ምዕራፍ 13 ከቁጥር 4 ላይ የታካች ሰው ነፍስ ትመኛለች አንዳችም አታገኝም፣ የትጉ ነፍስ ግን ትጠግባለች ይላል። ሶስተኛው፣ እግዚአብሔር እነዚህ ስሜቶች እያጠፋ ነው፣ ግን እኛ ካሰብነው በላይ የሆነ ጊዜ እየወሰደ ነው። እዚህ ጋር አንድ ነገር መገንዘብ አለብን። ለዚህ ሰው ያለንን ስሜት ይዘን ከዛ ሰው ጋር ለመቀጠል ስንሞክር ካልተሳካ ታዲያ እነዛ ስሜቶች ውስጣችን እንዲቀሩ እግዚአብሔር ለምን ይፈቅዳል? በፍጹም አይፈቅድም። ታዲያ ለዛ ስሜት አለመጥፋት አንዱ መላምት ሊሆን የሚችለው እግዚአብሔር በእርግጥ እነዚህን ስሜቶች እያጠፋቸው ሆኖ ሳለ እኛ ግን በፈለግነው ፍጥነት አለመሆኑ ነው። ሰውነታችንን ውሰዱ። ህመም ሲያጋጥመን ለመሻልና ደህና ለመሆን የተወሰነ ሰዓት ይፈልጋል። ለምሳሌ የአጥንት ስብራት ያጋጠመው ሰው ህመሙ በአንድ ቀን አይጠፋም። ለማገገምና ለመጠገን ጊዜ ወስድበታል። ልክ እንደ ሰውነታችን ሁሉ ልባችንም ለመጠገንና ለማገገም ጊዜ ያስፈልገዋል። ለዚህ ነው ልባችንን አጥብቀን መጠበቅ አስፈላጊ የሚሆነው። ለአንድ ሰው ያለንን ስሜት በጣም ጥልቅ እንዲሆን በፈቀድን ቁጥር ከዛ ስሜት ለመውጣት ደግሞ ብዙ ርቀቶችን ወደኋላ እንድንጓዝ ሊያደርገን ይችላል። ከዛ ሰው ጋር ያለን ግንኙነት ተስፋ ያደረግነውን ያህል መቀጠል ካልቻለ ማቆምና እግዚአብሔርን በትዕግስት መጠበቅ አማራጭ የሌለው ምርጫ ነው። እግዚአብሔር ያንን ሰው ለኛ ካላለውና ግን ደግሞ ለዛ ሰው ያለን ስሜት ሊጠፋ ወይም ሊቀንስ ካልቻለ ባለን አቅም ሁሉ ስለዛ ሰው ላለማሰብ ጥረት ማድረግ አለብን። ከዛ ሰው ጋር ጊዜ ማሳለፍን ማቆምና ከሌሎች ጤናማ ሰዎች ጋር መሆንን መምረጥ መቻል አለብን።
ከዛንም በጊዜ ሂደት ለዛ ሰው ያለንን ስሜት ከቦታው እናጣዋለን። አራተኛው እግዚአብሔር እነዚህን ስሜቶች ተጠቅሞ እስካሁን ምንም ለማናውቀው አዲስ ግንኙነት ልባችንን እያሰለጠነ ስላለ ነው። ነገራችን የተያዘ በሚመስለን ሰዓት እንኳን እሱ ለኛ መልካም አባት ነው። ሁሌም ቢሆን በእርሱ ላይ ያለን እምነት የጸና ሊሆን ይገባል። ምክንያቱም እኛ ለራሳችን ከምናስበው በላይ እርሱ ስለ እኛ ያስባል። ይህ እውነት ምን አለበት በወሰደልኝ ለምንለው ስሜታችንም ይሰራል። አንድ ቀን እነዚህን ስሜቶች ያጠፋቸዋል። ነገር ግን ለእነዚህ ስሜቶች መቆየት ምክንያት ሊኖረው ስለሚችል እግዚአብሔርን በግልጽ ሁሉን እንዲያስተምረን መጸለይ ይኖርብናል። ምሳሌ ምዕራፍ 13 ከቁጥር 1 ላይ ባለ አእምሮ ልጅ የአባቱን ተግሣጽ ይሰማል፣ ፌዘኛ ግን ተግሣጽን አይሰማም ይላል። እኛ የእግዚአብሔር ሴትና ወንድ ልጆች የአባታችንን ተግሣጽና ምክር መጠየቅና ማድረግ ይኖርብናል። ልክ እግዚአብሔር ሊያስተምረን የወደደውን ነገር ለመማር በተዘጋጀንና በተገበረን ቅጽበት ሕይወታችን ወደፊት እንዲቀጥል እርዳታውን ይልክልናል።